ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ስሩ አፕሊኬሽን በመጠቀም ምን ያህል ብር ማግኘት እንደምንችል እና ይሄ ስሩ አፕሊኬሽን የአዶናይ ነው ወይስ የአዶናይ አይደለም ከመጀመሪያ እስከ መጨረሻ የስሩ አፕሊኬሽን አጠቃቀም የምናይ ይሆናል ማለት ነው። ተከታተሉኝ። ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። በመጀመሪያ አፕሊኬሽኑን ለማውረድ ፕሌይ ስቶር ላይ እንሄዳለን ማለት ነው። ሰርች ባራችሁ ላይ ነክታችሁ ስሮ ብላችሁ መጻፍ ብቻ ነው። ይሄው አፕሊኬሽኑ ይሄን ይመስላል ማለት ነው። እኔ ከዚህ በፊት ስላወረድኩት ይሄው 100,000 ዳውንሎድ አድርጓል ማለት ነው። ይሄንን አፕሊኬሽን እስካሁን ስሮ ነው የሚለው አፕሊኬሽኑ። ይሄው ማስታወቂያው ይሄ ይመስላል ማለት ነው። አፕሊኬሽኑ ይሄንን ይመስላል። ዳውንሎድ አደረጋችሁ አሁን ወደ ዳውንሎድ እንሄዳለን ማለት ነው። ዳውንሎድ ካደረጋችሁ በኋላ አሁን ቀጥታ ውስጥ እንገባለን ማለት ነው። ውስጥ ስትገቡት ይሄንን ይመስላል አፕሊኬሽኑ። ይሄ ቁጥሩ አፕሊኬሽኑ ቬሪፋይ እስከሚደረግ ድረስ እንደዛው ይቆጥራል ማለት ነው። ከዚህ በፊት አይቼ ነበር 6 ቀን ላይ ነበረ፣ አሁን 4 ቀን ላይ ሆኗል ማለት ነው። ይሄ ማለት አፕሊኬሽኑ እስካሁን ቬሪፋይ ተደርጎ ቀጥታ አልተለቀቀም ማለት ነው። ይሄ አፕሊኬሽን ገና እየተሰራ ነው ማለት ነው። ይሄ ቁጥር ትንሽ ከቆየ ይለቃል ማለት ነው። ይሄ ይነሳል። አሁን ቀጥታ በፕሮፋይል ወይም ደግሞ በኢሜይላችሁ ውስጥ ከገባችሁ በኋላ እኔ ከዚህ በፊት በኢሜይሌ ስለገባሁት ይሄንን ይመስላል ማለት ነው። አሁን ወደ ፕሮፋይል ሄጄ ላሳያችሁ። ወደ ፕሮፋይላችሁ ከገባችሁ በኋላ ይሄንን ይመስላል ማለት ነው። ፕሮፋይሉ ይሄንን ይመስላል። እዚህ ላይ ፎሎ አለ፣ ፎሎወርስ አለ፣ ቪዲዮ አለ፣ ታች ደግሞ ቪዲዮ እና ላይክ አለ ማለት ነው። ይሄንን ይመስላል አፕሊኬሽኑ። አሁን እዚህ ላይ እንደ ኪስ ቦርሳ ያለው ነገር ነክተን እንየው እስቲ። እዚህ ውስጥ ገብተን እንየው። አሁን ይሄ ባላንስ ወይም ደግሞ ለእናንተ ጊፍት ከሰጠው እዚህ የሚቀመጠው ብራችሁ እዚህ ነው የሚቀመጠው ማለት ነው። እዚህ ውስጥ ገብተን እንየው። አሁን እንግዲህ እዚህ ውስጥ ከገባን በኋላ ይሄንን ይመስላል። ቶታሊ ጊፍት እና ጊፍት ሪዋርድ የሚለው ነገር አለ። እዚህ ይሄ ማለት ለእናንተ ጊፍት ከተሰጠው በቪዲዮአችሁ ወይም ደግሞ በላይቭ ጊፍት ከተሰጣችሁ እዚህ ላይ ነው የሚቀመጠው ማለት ነው። መልሼ አሁን ሴቲንግ ውስጥ ገብተን እንየው። ቀጥታ ሴቲንግ ነክተን ውስጥ እንገባለን። ሴቲንግ ውስጥ ከገባችሁ ይሄ ይመስላል ማለት ነው። ሴቲንግ ውስጥ ሪፖርት ፕሮብሌም፣ ሰብስክሪፕሽን ክላርክ። ይሄ አንድ ነገር ከተፈጠራችሁ እናንተ ላይ ይሄንን ቀጥታ እዚህ ላይ ጽፋችሁ ወደ እነሱ ትልካላችሁ። ይሄ ደግሞ ከለር እንደ የፈለጋችሁ ከለር ላይ ማስቀመጥ ትችላላችሁ። ይሄ ደግሞ ፕላናችሁ የእናንተ ቪዲዮ ኮንተንታችሁ እዚህ ላይ ትጽፋላችሁ። ይሄንን ይመስላል ማለት ነው አፕሊኬሽኑ። ኖ ፕላን እኔ ፕላኔን ስላጻፍኩ ነው ኖ ፕላን ነው የሚለኝ ማለት ነው። እናንተ ውስጥ ስትገቡት ፕላናችሁ እዚህ ላይ ታስገባላችሁ ማለት ነው። ሙሉ አፕሊኬሽኑ ይሄንን ይመስላል።